ራስ ለማስከበር ማለት ነው። ለራስ መታረገው ምርጥ ነገር ቢኖር ማለት ነው አንተን የማይወዱ አንተን የማይፈልጉን ሰዎች መሄድ ሲፈልጉ መንገዱን ስትከፍትላቸው ነው። ከህይወት ስታስወጣቸው ነው። ልመና የለም መማፀን የለም። እነዛ ሰዎች ከህይወት መውጣት ሲፈልጉ መንገዱን ስትከፍትላቸው ነው። ይህ ነገር በጣም ይጎዳል፣ ግን ከጊዜ በኋላ ይህ ነገር ይስተካከላል። አንዳንድ ጊዜ ማለት ነው እኛን የማይፈልጉን ሰዎች ከህይወታችን ስናስወጣ ማለት ነው እኛን የሚፈልጉን ሰዎች ወደ ህይወታችን እንስባለን። አብዛኛውን ጊዜ ማለት ነው አብዛኛውን ወንዶች የሚሸውዱት እዚህ ጋር ነው። የማይፈልጓቸውን ሴቶች ይማጸኗቸዋል፣ ቴክስት ያደርጉላቸዋል፣ ይደውላቸዋል። እንደዛ የምታደርጉ ከሆነ ማለት ነው ራሳችሁን ነው የምትጎዱት። እነዛ ሴቶች ለእናንተ ስሜት ከሌላቸው እናንተን የማይወዷችሁና የማያፈቅሯችሁ ከሆነ ማለት ነው እነዛን ሰዎች መተውና መንገዱን መልቀቅ ይኖርባቸዋል። እንደዛ የማታደርጉ ከሆነ ጋይሶችዬ እናንተን የሚፈልጓችሁን እናንተን የሚወዷችሁን ሰዎች ሉዝ ታረጋላችሁ። በዛን ጊዜ መጥፎ ነገር ለመጀመር እቅድ ታወጣላችሁ። ወይ ሴት ጋር ታረጋላችሁ፣ ወይ ፖርኖግራፊ ትመለከታላችሁ፣ ወይ ደግሞ ራሳችሁ ለማጥፋት ትሞክራላችሁ። ምክንያቱም አብዛኛውን ሰዎች በዚህ ችግር ላይ እንዳሉና እዚህ ነገር ውስጥ እየገቡ እንደሆነ ስለተመለከትኩ ነው። በአጭሩ የማይወዷችሁን ሴቶች ከህይወታችሁ አስወጡ።